ሃይ የኔ ቆንጆ እንደምን አለሽ? ደህና ነሽ ወይ? አይ ቲንክ እንደዚህ ካወራሁሽ በጣም ብዙ ጊዜ ሆኖኛል። የምታስታውሽ ከሆነ ከ3 ዓመት በፊት ሃይ የኔ ቆንጆ እያልኩኝ አወራሽ ነበረ። ለምንድን ነው ሴቶች ላይ የምታደላው ብዬ ተጠይቄ የመለስኩት መልስ ሰምተሽ ሊሆን ይችላል። በአምለሰት ሙጬ ፖድካስት ማለት ነው። ሴቶች ላይ የማደላው እኔ አንቺ የቀጣዩ ጄኔሬሽን ድልድይ ስለሆንሽ ነው። ራስሽን ካልለወጥሽ ያ እፍረት፣ ፍርሃት፣ ጸጸት፣ ቁጭት እነዚህ ነገሮችን በመንፈሳዊ ህይወትሽ ካልፈታሻቸው የቀጣዩ ድልድይ ልክ እንዳንቺ እንደሚሆን ነው። ገባሽ? አውቀዋለሁ፣ እርግጠኛም ነኝ። አንቺ ወደ እግዚአብሔርሽ እንድትቀርቢ ይፈልጋለሁ። በመንፈሳዊ ደረጃ ከእግዚአብሔር ጋር እንድትሰሪ ይፈልጋለሁ። ኮንፊደንስሽ ደግሞ ከእግዚአብሔር እንዲመጣ ፈልጋለሁ። ያንቺ ኮንፊደንስ ከእቃዊ ዓለም እንዲመጣ አልፈልግም። ከገንዘብ እንዲመጣ አልፈልግም። ካለሽ ውበት፣ አለባበስ እንዲመጣ አልፈልግም። ሁሉም ነገር ፈራሽ እንደሆነ ማወቅ አለብሽ። ዝቅተኛ ላይ ሆነሽ ያለልሽ እግዚአብሔር ብቻ ነው። ከፍተኛ ላይ ሆነሽ ደግሞ ያለልሽ እግዚአብሔር ብቻ ነው። አሚን። ሰዎችም አለውልሽ ለማለት ይሞክራሉ፣ ብዙ ሰዎች ሲሳካልሽ በተለይ። ስለዚህ እወቂው፣ ብትወድቂም ብትነሽም እግዚአብሔርን ከያዝሽ አንቺ ሁሌ ኮንፊደንት እንደሆንሽ ማወቅ አለብሽ። ለልጆችሽም የምታስተምሪው ይህ ትዕድልትና ኮንፊደንስ ይሆናል ማለት ነው። በርቺልኝ።